ኢሰመኮ በምግብ እጥረት የተነሳ ህጻናት ለከፍተኛ አደጋ ተጋላጭ የሆኑባቸው የህጻናት ማሳደጊያ መኖራቸውን አጋለጠ። ባለባቸው የምግብ እጥረት የተነሳ ህጻናት ለሞት ተጋላጭ የሆኑባቸው የህጻናት ማሳደጊያ መኖራቸውን በክትትል ይደርሽበታለሁ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ተናገረ። ኮሚሽኑ ይህንኑ በተመለከተ ከዚህ ቀደም የሰጣቸው ምክረ ሀሳቦች መፈጸም አለመፈጸማቸውን መገምገሙን አስረድቷል። በመላው ሀገሪቱ ከሚገኙ የህጻናት ማሳደጊያ ተቋማት መካከል በአንዳንዶቹ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች የቀጠሉባቸው ተቋማት መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ተናግሯል። ኮሚሽኑ በአዲስ አበባ፣ አዳማ፣ ሐረር፣ ሐዋሳ፣ ሻሸመኔና ወላይታ ከተሞች በሚገኘው 21 የህጻናት ማሳደጊያ ተቋማት ከሰብአዊ መብት ጥበቃ አኳያ ከዚህ ቀደም የተሰጣቸው ምክረ ሀሳቦች ምን ያህሉ ተፈጽመዋል የሚለውንና ግኝቶች ላይ ተወያይተዋል። በዚህም የተሻሻሉ ጉዳዮች ቢኖሩም አሳሳቢነታቸው የቀጠለውን ለይቶ ምክረ ሀሳቦችን ሰጥቷል። አሳሳቢነታቸው ከቀጠሉት መካከል የምግብ እጥረት በመኖሩ የህጻናቱ የጤና መብት ተጥሷል ተብሏል። በምግብ እጥረት ምክንያት ህጻናትን እስከ መሞት የሚያደርሱ ሁኔታዎች ላይ እንደሚገኙና ከ6 ወር በታች የሆኑ ህጻናት ለዚህ አደጋ ተጋላጭ እንደሆኑ ተመልክቻለሁ ብሏል። ይህ በእንዲህ እንዳለ በእነዚሁ ማሳደጊያ ተቋማት ከዚህ ቀደም ክፍተት የታየባቸው ጉዳዮች አሁን ላይ መሻሻል ማሳየታቸውም ተገልጿል። መሻሻል ከታየባቸው ጉዳዮች መካከል አካል ጉዳተኛ ህጻናትን ማካተት አንዱ ሲሆን የህጻናቱን መረጃ በአግባቡ ሰንዶ ማስቀመጥ የሚለው ይገኝበታል። የኢነርጂ ስርቆት ላይ የተሰማሩ ግለሰቦችና ቡድኖች እየተበራከቱ መጥተዋል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በከፍተኛ የውጭ ምንዛሪ የተገዙ የኤሌክትሪክ ኃይል ማሰራጫ መስመሮች ላይ ጉዳት፣ ውድመትና ስርቆት የሚፈጽሙ ብሎም የኢነርጂ ስርቆት ላይ የተሰማሩ ግለሰቦችና ቡድኖች እየተበራከቱ መምጣታቸውን ተቋሙ አስታውቋል። የኤሌክትሪክ አገልግሎት ለአንድ ሀገር ማህበራዊና ኢኮኖሚያዊ እድገት ዋነኛ ምሰሶ ነው ያለው ተቋሙ የቴሌኮሙኒኬሽንና የኤሌክትሪክ መሰረተ ልማቶችን ለመጠበቅ የወጣ አዋጅ መኖሩንም ገልጿል። በአዋጁ መሰረት የኤሌክትሪክ ኃይል የሰረቀ፣ በህገወጥ መንገድ ከሌላ መስመር ጋር ያገናኘ፣ መስመሩን ያሰናከለ፣ ከተሰረቀ መስመር በህገወጥ መንገድ መስመሩን ከሌላ መስመር ጋር ያገናኘ፣ እያወቀ ከዚህ መስመር የኤሌክትሪክ ኃይል ለፍጆታ ያዋለ እስከ 5 ዓመት በሚደርስ ጽኑ እስራት ወይም እስከ 25,000 ብር እንደሚቀጣ ይደነግጋል። ይሁንና አዋጁን ወደ ጎን በመተው ከብዙሃን ጥቅም ይልቅ የራሳቸውን ጥቅም በማስቀደም በከፍተኛ የውጭ ምንዛሪ የተገዙ የኤሌክትሪክ ኃይል ማሰራጫ መስመሮች ላይ ጉዳት፣ ውድመትና ስርቆት የሚፈጽሙ ግለሰቦችና ቡድኖች እየተበራከቱ መምጣታቸውን የተቋሙ መረጃ ያሳያል። ባለፉት 9 ወራት ከኤሌክትሪክ መሰረተ ልማትና ከኃይል ስርቆት ጋር በተገናኘ ከ199 ሚሊዮን ብር በላይ ጉዳት የደረሰ ሲሆን ጉዳቱን ባደረሱ አካላት ላይ 208 የክስ መዝገቦች መከፈታቸውንም አገልግሎቱ ተናግሯል። ከነዚህም ውስጥ 27 መዝገቦች ላይ ውሳኔ ተሰጥቷል የተባለ ሲሆን በዚህም ከ2 ወር እስከ 10 ዓመት በሚደርስ ጽኑ እስራትና ከ25,000 እስከ 50,000 ብር የሚደርስ የገንዘብ ቅጣት ተላልፎባቸዋል ተብሏል። የታሰሩት የቤኒሻንጉል ጉሙዝ ክልል ምክር ቤት አባል በቅድመ ሁኔታ እንዲፈቱ ስምምነት ተፈረመ። ላለፉት 4 ወራት በእስር ላይ የሚገኙት የቤኒሻንጉል ጉሙዝ ክልል ምክር ቤት አባል አቶ ዮሐንስ ተሰማ ከእስር እንዲፈቱ የሚያስችል ስምምነት በክልሉ መንግስትና በተቃዋሚው የቦሮ ዴሞክራሲያዊ ፓርቲ ቦዴፓ መካከል መፈረሙ ተገለጸ። በሁለቱ አካላት ስምምነት መሰረት አቶ ዮሐንስ ከእስር የሚፈቱት ሌሎች መግባባት ላይ የተደረሰባቸው ነጥቦች ትግበራ ሂደት ከታየበት በኋላ እንደሆነ ቦዴፓና ከአደራዳሪዎቹ አንዱ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለመገናኛ ብዙሃን ተናግረዋል። በቤኒሻንጉል ጉሙዝ ክልል መንግስትና ባለፉት ወራት ከክልሉ መንግስት ጋር መካረር ውስጥ በገባው ቦዴፓ መካከል ንግግር የተካሄደው ባለፈው ሳምንት ረቡዕ ግንቦት 20 እና ሐሙስ ግንቦት 21 2017 ዓ.ም ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ይህንን ገልጸዋል። ንግግሩ የክልሉ ርዕሰ መስተዳደር አቶ አሻድሊ ሐሰን፣ ምክትላቸው አቶ ጌታሁን አብዲሳ፣ የክልሉ ብልጽግና ጽህፈት ቤት ኃላፊ አቶ ይስሐቅ አብዱል ቃድር እንዲሁም ሌሎች የክልሉ ከፍተኛ ኃላፊዎች የተገኙበት እንደሆነ አቶ ሰለሞንና የቦዴፓ ሊቀመንበር አቶ አመንቴ ገሺ ተናግረዋል። ቦዴፓ ደግሞ በሊቀመንበሩ አቶ አመንቴ ገሺ፣ በፓርቲው የውጭ ግንኙነት ኃላፊና የፓርላማ አባል ዶክተር መብራቱ አለሙ እንዲሁም ሌሎች ስራ አስፈጻሚ አባላት እንደተወከለ
ተነግሯል። ሁለቱን አካላት ለማነጋገር የቀረቡት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለ፣ የገዢው ብልጽግና ፓርቲ የዲሞክራሲ ማስተባበሪያ ማዕከል ሚኒስትር አቶ መለስ አለሙ እንዲሁም አቶ ሰለሞን ናቸው። ሁለቱን አካላት የማደራደር ተግባር ተከናውኖ በቦዴታና በክልሉ መንግስት መካከል የተፈጠረውን አለመግባባት በተመለከተ ለምርጫ ቦርድና ለፖለቲካ ፓርቲዎች የጋራ ምክር ቤት ቅሬታ ከቀረበ በኋላ መሆኑን አቶ ሰለሞን ገልጸዋል። አቶ ሰለሞን ከጠቀሷቸው አለመግባባት የፈጠሩ ጉዳዮች መካከል የፓርቲው የፖለቲካ ዘርፍ ኃላፊና የክልሉ ምክር ቤት አቶ ዮሐንስ መታሰር ይገኝበታል። በየካቲት መጨረሻ ያለመከሰስ መብታቸው ሳይነሳ የታሰሩት የምክር ቤት አባሉ ህዝብን ከህዝብ የሚያነሳሳ ሐሰተኛ መረጃዎችን በማሰራጨትና መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት በመፍጠር ተጠርጥረው ፍርድ ቤት ቀርበዋል። አቶ ዮሐንስ የታሰሩት ከሌሎች ሁለት የቦዴፓ አመራር የሆኑ የምክር ቤት አባላት ጋር በመሆን የክልሉ ምክር ቤት የጸደቁ ህገ መንግስትና አዋጅ ማሻሻያዎች እንዲታደጉና ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ካቀረቡ ከቀናት በኋላ ነበር። አቶ ዮሐንስ ከታሰሩ ከሳምንት በኋላ ያለመከሰስ መብታቸው የተነሳ ሲሆን ከዚያ በኋላም በተደጋጋሚ ፍርድ ቤት ቀርበዋል። ካለፈው ሚያዝያ ወር መጨረሻ አንስቶ ግን አቶ ዮሐንስ ላይ የተከፈተው መዝገብ አልተንቀሳቀሰም። አቶ ዮሐንስ በሚያዝያ መጨረሻ ተቀጥሮ በነበረ የፍርድ ቤት ውሎ ላይ ሳይቀርቡ ቀናት ማለፉን ተከትሎ በድጋሚ ፍርድ ቤት ለመገኘት ፈቃደኛ እንዳልሆኑ ምንጮች ተናግረዋል። ይሁንና የምክር ቤቱ በ2012 ዓ.ም ታስረው ፍርድ ቤት ቀርቦበት የነበረና በነጻ የተለቀቁበት የሊዝ መሬትን ያለ አግባብ የመያዝ ክስ በድጋሚ ተቀስቅሶ ጉዳዩ በፍርድ ቤት እየታየ መሆኑንም ገልጸዋል። ከአቶ ዮሐንስ ባሻገር ሌሎች የፓርቲው አመራርና አባላት ታስረው ተለቀዋል። ባለፈው ሳምንት በተደረገው ንግግር ላይ የቤኒሻንጉል ጉሙዝ ክልል መንግስትና የቦዴፓ አመራሮችን ካከራከሩ ጉዳዮች መካከል የአቶ ዮሐንስ ክስ ህጋዊና ፖለቲካዊ የሚለው አንዱ እንደነበር አቶ አመንቴና አቶ ሰለሞን ገልጸዋል። አቶ አመንቴ እንደሚናገሩት እሳቸውና ቦዴፓን የወከሉ አመራሮች አቶ ዮሐንስ የፖለቲካ እስረኛ ስለሆነ ወደ ንግግር የምንገባው እሱን ያለ ቅድመ ሁኔታ ከፈታችሁ ነው የሚል አቋም ይዘው እንደነበር አስረድተዋል። የምክር ቤት አባሉ የታሰሩት በፍትህ ጥያቄ እንደሆነ የተከራከሩት የመንግስት አመራሮች በበኩላቸው በህግ የተጀመረው ጉዳይ በህግ ማለቅ አለበት የሚል አቋም ማንጸባረቃቸውን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢው አቶ ሰለሞን ተናግረዋል። በእኛ በኩል በነበረው ትልቅ ውይይታ ሁለቱንም ለማቀራረብ ነው ያሉት አቶ ሰለሞን ሁለቱም አካላት ከጥቃቅን ነገሮች ይልቅ የህዝቦችን መስተጋብር የሚያስተሳስርና ትልቅ ለውጥ የሚያመጡ ነገሮች ላይ እንዲያተኩሩ መደረጉን አስረድተዋል። በውይይት እየፈታን እያነጋገርን እነሱም እየተግባቡ ሲመጡ ወደ ስምምነት ሊገባ ችሏል ብለዋል። በዚህም እስከ ረቡዕ ዕለት የዘለቀ ንግግር ከተደረገ በኋላ በተደረሰው መግባባት መሰረት በማግስቱ ሁለቱም አካላት 9 ነጥቦችን የያዘ የስምምነት ሰነድ መፈራረማቸውን ገልጸዋል። በኢትዮጵያ